እና አንዳንዶቹ የሞቱ ቅዱሳንን ስም ስንጠራ ታውቃላችሁ አይደለም? ሙታን ሳቢዎች እያሉ ብዙ ያልሆነ ስም ይጠራሉ። የሙታንን ስም እየጠሩ እግዚአብሔርን መማፀን ኃጢአት ከሆነ የመጀመሪያው ሙታን ሳቢ ራሱ እግዚአብሔር ነው። እንዴ ራሱ እግዚአብሔር ክፉ ነው ብሎ ሊረግመው የሚችል ማቀል የለም። ስለዚህ አዲስ ፍጥረት ስለሌለ እንጂ ሰኞ የተለየ እርግማን ኖሮበታል። ስለዚህ ይሄንን መክፈል መልካም ነው አይደል? መከፋፈል መልካም አይደለም። በእርግጥ ውሃውን አይደለም ሰውን ብላችሁ ሰሩት። እናንተ ደግሞ ሰኔና ሰኞን እየፈለጉ ሰዎች የሆነ ነገር ክፉ ነገር እየፈለጉ ሰኔና ሰኞን እንድንፈራ ወሩን ራሱ እንድንፈራው እንድንሸማቀቅበት አድርገውናል። ሰይጣን ካላጣው ቀን ጨረቃን ለምን ይጠብቃት መስላችኋል? የቀን አምልኮ ለማምጣት እኛ ቀናቶቹ የምንባረክባቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ደግሞም የአምላክ እናት ኪዳነ ምሕረትን የምትታሰብበት ቀን አለን እንጂ ጨረቃ ወጣ እንትና ወጣ እንትና በዚህ ገባ እያልን የምንጠቀምበትም የምንጎዳበትም በረከት የምናገኝበት የምናጣበት እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ ስለኔ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋርዳታለሁ በሚል ቃል እንማማራለን። እስኪ አብራችሁ ቃሉን ከኔ ቀጥላችሁ በሉ። ስለኔ በሉ። ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። ትንሽ ረዘም ያለ ይመስላል፣ ግን አጭር ነው። ስለኔ ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ፣ ወይም ደግሞ አጠር አድርገን ይህችን ከተማ አድናት ዘንድ እጋርዳታለሁ ብለን አሳጥረን ርዕሳችንን እንጀምራለን። ትንቢተ ኢሳይያስ ምዕራፍ 37 ቁጥር 35 ላይ ተጽፎ የሚገኝ ቃል ነው። ትንቢተ ኢሳይያስ ምዕራፍ 37 ቁጥር 35 ዋና ፍሬ ሐሳቡ ምንድነው? ስለ ቃል ኪዳን ማስተማር ነው። እንደምታውቁት ወር በገባ ሁልጊዜም በዚህ አጥቢያ የእመቤታችን ወርሃዊ ዓመታዊ በዓል የሚታሰብበት ቀን 16ኛው ቀን ነው። ይሄ ዝም ብለን የተሰበሰብንበት ቀን እንዳልሆነ የመጣችሁበት ዓላማ ነውና የመጣንበትን ዓላማ መሰረታዊ ትምህርት በመጠኑ እግዚአብሔር የፈቀደልንን ያህል እንማራለን። የምንሰማው ቃል እንዲገባን እንዲለውጠን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይሄ ቃል መቼ ተነገረ፣ ለምን ተነገረ የሚለውን መጀመሪያ እንደ መግቢያ እንደ መንደርደሪያ ነው። ስለኔ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። መጀመሪያ ርዕሱን በደንብ ያዙልኝ። ስለኔ ይላል። ስለኔ የሚለው ማን ነው? እግዚአብሔር ነው። በደንብ ስሙኝ። ማን ነው አልኳችሁ? ተመልከቱ። እግዚአብሔር ራሱን ከወዳጆቹ ጋር አብሮ ሲጠራ ስለኔ ብቻ እምራታለሁ አላለም። ስለ ባሪያዬ ስለማን አለ? ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ አለ። በ700 ዓመተ ዓለም መግቢያ ላይ በይሁዳ ሕዝቅያስ የሚባል ንጉሥ ነግሶ ነበር። በ701 ወይም ደግሞ በ700 ዓመተ ዓለም መግቢያ ላይ የተፈጸመ ታሪክ ነው። ቅድመ ልደተ ክርስቶስ ማለት ነው። በዚህ ዓመተ ዓለም የተፈጸመ ታሪክ ነው አሁን የምንነጋገረው። በዚህ ዘመን የይሁዳ ንጉሥ ሕዝቅያስ ይባላል። ብዙዎቻችሁ ስለ ሕዝቅያስ ታውቃላችሁ ብዬ አምናለሁ።
ትንሽ በደል ሰራ። በእግዚአብሔር ፊት እግዚአብሔርን አሳዘነ፣ በደለ። ባጭሩ ስለ ሕዝቅያስ መነጋገር የትምህርታችን ዓላማ ስላልሆነ ሁለት እንደ መግቢያ የሚሆን ነጥብ እናንሳ። ሕዝቅያስ ምን በደለ? በዘመኑ የይሁዳ ንጉሥ ማለት ያው እስራኤል ሰሜንና ደቡብ ተብለው የአንድ አባት ልጆች ለሁለት ተከፍለዋል። ይህን ታሪክ ታውቃላችሁ። የአንድ አባት ልጆች የአብርሃም ልጆች ነን የሚሉ የያዕቆብ ልጆች ነን፣ ሌላ ዘር የለብንም የሚሉ እነሱ ለሁለት ተከፍለዋል። ስለዚህ ደቡቡ ሌላ ነው፣ ኢየሩሳሌምን ማዕከሉ አድርጓል። ሰሜኑ ክፍል ደግሞ ሌላ ነው እና በጣም የሚገርመው እዚህ ታሪክ ውስጥ የሰሜኑና የደቡብ እስራኤል ነገስታት ሁለቱ ህዝብ አንድ አባት አንድ እናት የነበረው እንደሆነ ያውቃሉ። ስለሚያውቁ እንዲያው አንድነት ይሻለናል ብለው ወደ አንድነት እንዳይሄዱ ምን ብናደርግ ነው ይሄ ህዝብ ደቡቡና ሰሜኑ አንድ የማይሆነው በልዩነት የሚቀጥለው እርስ በርሱ እንደተጣላ እርስ በርሱ እንደተነካከሰ እርስ በርሱ እንደተባላ የሚቀጥልልን ምን ብናደርግ ነው ብለው ሲያስቡ ሁለቱም በሃይማኖት ነበር የሚለዩት። ህዝቡን በምን ይለዩታል አልኳችሁ? ለምሳሌ በሰሜን እስራኤል የሚኖሩ ሰዎች ብዙ ጊዜ ጣዖት ያመልኩ ነበር። ጣዖት ያመልካሉ። ምን ማለት ነው? ኢየሩሳሌም ሄደው ከሰገዱ ደህና ናችሁ፣ ቤተሰብ ሰላም ነው፣ እንዴት ናችሁ እየተባለ ልክ እንዴት ነው ያደረጉት? የበርሊን ግንብ የሚባለው እዚያ የሶሻሊዝም እዚህ የካፒታሊዝም ርዕዮት የሆነ ግንብ ሰርቶ ምስራቅ ምዕራብ ብሎ ተመልከቱ። ቤተሰብ እንደለያየው በአንድ ጀንበር ሁለት ሀገር እንዳደረገ ሁሉ እነዚህ ሰዎችም የሃይማኖት ግንብ ሰሩ። ከዚህ አንደኛው ከአንደኛው የማይግባባበት ትልቅ ልዩነት ፈጠሩና ኢየሩሳሌም ሄደው ቤተ መቅደስ ውስጥ አይሰግዱም። ሰሜን እስራኤል የሚያመልኩት በየኮረብታው የቆመ ጣዖት ነው፣ የለዘበ ድንጋይ የተጠረበ እንጨት ነው። ይህን ነበር የሚያመልኩት እና ከሰሜን እስራኤል ተለይቶ እግዚአብሔርን አመልካለሁ የሚል የእግዚአብሔርን ሕዝብ እመራለሁ የሚል ሕዝቅያስ የሚባል ንጉሥ ነበረ። ሁለት በደል በደለ በአንድ ወቅት። ሁለት በደል ያልኩት እኔ እንዳልኳችሁ የትምህርታችን ዋና ዓላማ ሕዝቅያስ ስላልሆነ ነው፣ መግቢያ ነው። ሕዝቅያስ የይሁዳ ንጉሥ እስራኤል የደቡብ ክፍል እስራኤል የደቡቡን ክፍል የሚገዛው የእስራኤል መሪ ይሄ ማለት ነው። እስራኤል የወል ስማቸው የጋራ ስማቸው እንደሆነ እናስብና በዚህ ምክንያት ሁለት በደሎች በሰራ ጊዜ እነዚህ በደሎቹ ምንድናቸው ብለን በጣም የሚገርሙ በደሎች አሉት። ሕዝቅያስ በአንድ ወቅት ታመመ። ታውቃላችሁ፣ በጸና ታሞ ነበር በጣም እና እግዚአብሔር አዳነው። ብዙዎቻችሁ ታውቁታላችሁ። ስንት ዓመት ጨመረ? ዕድሜ ተቆርጧል፣ ቤትህን አስተካከል ከተባለ በኋላ ስንት ዓመት ተጨመረ? ሕዝቅያስ የምታስታውሱ ሰዎች 15 ዓመት ተጨምሮለት ነበር እና የባቢሎን ንጉሥ መልእክተኛ ላከ። ምን ብሎ ላከ? እንኳን እግዚአብሔር አተረፈ ታመህ ነበረ ብሎ የእንኳን ደስ አለህ መልእክት ላከ። ይህን ጊዜ መልእክተኞችን ከባቢሎን የመጡ ሌሎች እንግዶችን ሰበሰበና ንጉሥ ሕዝቅያስ ምን ማድረግ ጀመረ? እንዲህ የሚል ቃል አለ። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደታመመ ሰዎች ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱን ሁሉ ብሩንና ወርቁን ቅመሙንና የከበረውን ዘይት መሳሪያ ያለበትን ቤት በቤተ መዛግብቱም የተገኘውን ሁሉ አሳያቸው። ልብ በሉ፣ መሳሪያ ያለበትን ትጥቅ ያለበትን ያው በዘመኑ የነበረውን ጎራዴ፣ ስለት ምናምን ወንጭፍ አሳየ ማለት ነው። ልክ ዛሬ የዘመኑ ነገስታት የሆነ
ዘመናዊ የሚባለውን ያው ጨርሰን የማናየውን ግን ይሄም አለኝ ብለው በሚዲያም በአካልም እንደሚያሳዩ ማለት ነው። ይሄን ያህል ጦር አለኝ ብሎ ሌሎችን ለማስፈራራት አንድም ደግሞ ተባባሪ ለማግኘት እኔ ኃያለኝ ከኔ ጋር ብትተባበሩ ክብር ታገኛላችሁ፣ ከኔ ጋር ብትጣሉ ደግሞ ይሄው የምታዩት መሳሪያ እናንተ ላይ ያልቃል ብሎ ለማስፈራራት ግምጃ ቤቱን አሳየ፣ የጦር ኃይሉን አሳየ ማለት ነው። ለካ እግዚአብሔር ያልወደደለትም አንተ ከአልጋህ የተነሳኸው ከበሽታ የተፈወስከው በገንዘብህ ነው ወይ? በሀብትህ ነው ወይ? ባለህ ትጥቅ ነው ወይ? በሽታህን ጥለህ በጤና የቆምከው አለና እግዚአብሔር አዘነበት። ልክ በራሱ ጥበብ እንደዳነ በራሱ ስልጣን እንደዳነ እግዚአብሔር አዳነኝ ብሎ መመስከር ሲገባው እግዚአብሔር ደረሰልኝ ቤትህን አስተካክል ብሎ እሱ በተናገረ ጊዜ ቤቴን ማስተካከል ባልችል እሱ ራሱ አስተካከለኝ ብሎ መናገር ሲገባው የጠመመውን ሕይወቴን እሱ ራሱ ሰራልኝ፣ እኔ ራሴን መስራት ባልቻልኩ ጊዜ እሱ ራሱ ሰራኝ ብሎ ስለ እግዚአብሔር መመስከር ሲገባው ምስክርነቱን የታደረገው የጦር ግምጃ በማስጎብኘት ላይ ጨረሰው። እግዚአብሔር በዚህ አዘነ። ሁለተኛ ኃጢአቱ ምን መሰላችሁ? ይሄ አንድ ኃጢአት በሉ፣ ሌላም ኃጢአቶች አሉ እንዳልኳችሁ ርዕሰ ጉዳያችን አይደለም። ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ጀምሮ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ጀምሮ እንዲህ የሚል ቃል አለ። ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸው በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ፣ ወደ እስራኤል ቅዱስ ማለት ወደ እግዚአብሔር ማለት ነው። ወደ እግዚአብሔር ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸው አለ ነብዩ ኢሳይያስ። ስለ እርዳታ ወደ ግብጽ ለሚወርዱ ምን ማለት ነው? ሕዝቅያስ ከአሦር ንጉስ ከሰናክሬም አንዳች ትንኮሳ ወረራ ቢመጣብኝ ከግብጽ ጋር ህብረት እፈጥራለሁ ብሎ ከግብጽ መንግስት ጋር ስምምነት ሊፈጥር ፈለገ። ከምን ጋር አልኳችሁ? ከግብጽ ጋር ሳይሆን ከግብጽ ምን ጋር? ከግብጽ መንግስት ጋር። ተመልከቱ፣ መጀመሪያ ካልጋ ያነሳው የእግዚአብሔር መንግስት ነው፣ የግብጽ መንግስት አይደለም። 15 ዓመት የጨመረው የእግዚአብሔር መንግስት ነው፣ የባቢሎን መንግስት አይደለም። ግን አሁን ለአደጋ ጊዜ ይሆነኛል የሚለው እግዚአብሔርን አይደለም። ነብዩ ኢሳይያስ እንደተናገረው ስለ እርዳታ አለ። ስለ እርዳታ ሀገርን ለመጠበቅ ህዝብን ለመታደግ ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶች ለሚደገፉ ስለ ብዛታቸውን በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸዋል። እግዚአብሔርን ትቶ የግብጽን መንግስት ፈለገ። በዚህም እግዚአብሔር አዘነ። ስለዚህ በእነዚህና በመሳሰሉ በደሎቹ ምክንያት እግዚአብሔር ሕዝቅያስ የተባለ ማን ነው? ሰናክሬም የተባለ የአሦር ንጉስ ላከበት። ሰናክሬም ይባላል። ማን አልኳችሁ? አመፀኛ ኃይለኛ ንጉስ፣ እግዚአብሔር ማን ነው የሚል ንጉስ ሰናክሬምን ላከበት። አጠፋሃለሁ አለ። በጣም ብዙ ሰራዊት ያለው፣ በጣም ብዙ ትጥቅ ያለው የተፈራ ኃይለኛ ሰው ነው፣ ኃይለኛ ንጉስ ነው። ሰናክሬም መጣበት፣ መልእክተኞችን ላከ፣ አስደነገጠው። ሕዝቅያስ ደነገጠ፣ ፈራ፣ ተረበሸ። ረዳት ይሆኑኛል ከኔ ጋር ይሰለፋሉ ያላቸው የባቢሎንና የግብጽ መንግስታት እንደማያድኑ ታወቀ። ስለዚህ መጨረሻ ላይ ምን ሆነ? ያ ሰናክሬምን ይህንን ሕዝቅያስን
እንዲሁ መጥቶ በእጁ ማድረግ ሲችል ሕዝቅያስን ትቶ ሕዝቅያስ አምነዋለሁ የሚለውን እግዚአብሔርን መሳደብ ጀመረ። አንተ በግብፃውያን ነው የተማመን ካለ ሕዝቅያስ ማን ነው? ሰናክሬም የግብፅ መንግስት ያድነኛል ብለህ ነው? አያድንህም። ባቢሎናውያን ያድኑኛል ብለህ ነው? አያድኑህም። ነቢያት በሰማይ አለ የሚሉ አንድም ቀን አይተኸው የማታውቀው አምላክ ያድነኛል ብለህ ነው? አያድንህም። የሰማይ አምላክ የምትለው የሸምበቆ ምርኩዝ ነው። እግዚአብሔር ማን ነው ብሎ በእግዚአብሔር ላይ ተገዳደረ። ይህችን ጠባብ መንገድ ደግሞ ሕዝቅያስ ሊጠቀምባት ፈለገ። ብልጥ ሰው ነው። ኃይለኛ ንጉሥ እየመጣበት ነው። በክፉ ቀን ይሆኑኛል፣ ድጋፍ ይሆኑኛል፣ ከፊት መጥተው ይሰለፉልኛል ያላቸው የግብፅና የባቢሎን መንግስታት አልመጡለትም፣ አልደረሱለትም። እንደለመደው በትንቢተ ኢሳይያስ ምዕራፍ 37 ቁጥር 1 ጀምሮ እንደተጻፈው እንዲህ የሚል ቃል ሆነ፣ እንዲህም ሆነ ይላል። የአሦር ንጉሥ ሰናክሬም በመጣበት ጊዜ እንዲህ ሆነ። ንጉሡ ሕዝቅያስ ይህን በሰማ ጊዜ የአሦር ንጉሥ ሕዝቅያስ ጦር እንዳዘመተበት በሰማ ጊዜ ልብሱን ቀደደ። ምን አደረገ? አቤት! ያ ከባቢሎንና ከግብፅ ጋር ጠጅ እያነሳ የወቅቱንም ዘመናዊ መጠጥ እየጠጣ ጮማ ሲቆርጥ ጠጅ ሲጨልጥ የነበረ ንጉሥ አጠገቡ ማንም እንደሌለ ሲያይ የተማመናቸው ሰዎች እንደከዱት ሲረዳ ባያምነው እንኳን የሚታመንለት አምላክ እንዳለ ከመሸ በኋላ ገባው። ስለዚህ በሰው መደገፉ በሰው መታመኑ ለጠላት አሳልፎ እንደሚሰጠው ገባውና ቶሎም ጥፍጣፊ ጊዜውን ተጠቅሞ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። ወደ እግዚአብሔር ቤት ገብቶ መማፀን ጀመረ። አሁን ካለፈው ስህተቱ የተማረ ይመስላል ንጉሥ ሕዝቅያስ። ስለዚህ ከዚህ በፊት በቤተ መቅደሱ አልቅሶ እንባው የታበሰለት እድሜው የተጨመረለት ሰው ነውና ዳግም ወደ ሰማይ አምላክ ወደ እግዚአብሔር በጸለየ ጊዜ ታሪኩ ሲያጥር እግዚአብሔር እንዲህ አለ፣ ስለ አንተ አይደለም፣ አንተ በደለኛ ነህ። እግዚአብሔርን ትተህ በግብፃውያን የተማመንክ፣ እኔን ትተህ በባቢሎናውያን የተማመንክ፣ በግምጃ ቤትህ በጦር ኃይል የተመካ ነህ። ነገር ግን አለው እግዚአብሔር ስለ አንተ አይደለም፣ አንተ በደለኛ ነህ፣ ትዕቢተኛ ነህ። ግን ስለ እኔ አለው እግዚአብሔር፣ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። እስኪ አብራችሁ ይበሉ እንደገና፣ ስለ እኔ በሉ እስኪ። ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። ይህችን ከተማ አድናት ዘንድ ምን እላለሁ? ሕዝቅያስ የእግዚአብሔርን ምሕረት ለማግኘት የሚበቃ ምንም ምክንያት የለውም። በሱ ጥፋት ከተማ ሊጠፋ ነበር። በሱ ትዕቢት ሀገር ሊጠፋ ነበር። በሱ አለመታዘዝ ንጹሐንም አብረው የሱ ጦስ ሊበላቸው ነበረ። ግን ደግሞ ወደ እግዚአብሔር ቤት ሄዶ ሲያለቅስ አቅሙን አውቆ በእግዚአብሔር ፊት ሲንበረከክ ረዳት ያንተ ነህ ሲል እግዚአብሔር ምን አለው? ያንተን ጽድቅ ያንተን እንባ ተው፣ ለጊዜው እንባህን ተቀብያለሁ፣ ንስሐንም ሰምቻለሁ፣ ለቅሶህን እንባህን አይቻለሁ። አሁን ስለ እኔ ስለ ስሜ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። የሚመጣብህ ኃይል ይመለሳል። የሚመጣብህን ኃይል ተዋግተህ አታሸንፍም፣ ጸልየህ ታሸንፋለህ አለ። የሚደንቅ እኮ ነው። ተዋግተህ ምን አትልም አለው?
ተዋግተህ አታሸንፍም አሉ። አቅሙን እንዲያውቅ እኮ ነው። ለምን መሰላችሁ? አሁን ሄዶ ዝም ብሎ እንዲሁ ትንሽ አንድ ሁለት ሰው ቢገድል በቃ መጀመሪያም እኮ እንዲሁ ዝም ብዬ ፈርቼ ነው እንጂ ጀግና እኮ ነኝ ብሎ ደግሞ ሌላ ጉራ ነው የሚጀምረው። እንደገና ለቅሶውን ይረሳዋል፣ ሐዘኑን ይረሳዋል፣ በክንዱ የዳነ ይመስለዋል። ስለዚህ እሱ ምንም አይነት ትጥቅ ባልታጠቀበት ምንም አይነት ሰራዊት የኔ የሚለውን 10 ሰራዊት እንኳን ባላዘመተበት ሁኔታ እግዚአብሔር አምላክ ከተማዋን አድናታለሁ አለ። ስለ ባሪያዬ ስለ ዳዊት ስል ከተማዋን ከሞት ከመቅሰፍ ከዚህ ክፉ ንጉሥ ወረራ ታደጋታለሁ አለ። ስለ ባሪያዬ ስለ ዳዊት እናንተ አትዋጋም አለ። እሱ ሳይዋጋ የብሉይ ኪዳን መተርጉማን እንደነገሩን ይናገራል ቃሉን። በእርግጥ ቁጥር 35 ላይ ቀስ ብላችሁ ወደ ታች ስትመጡ ቁጥር 36 የእግዚአብሔር መልአክ ወጣ። እስኪ አብራችሁ ይበሉ። የእግዚአብሔር መልአክ ምን አለ? ተመልከቱ። አንድም የሕዝቅያስ ንጉሥ ወደ ጦር ግንባር አልወጣም፣ አልሄድም። ከአሦር የመጣው ስንት ነው? የሚገርማችሁ የጦሩ ብዛት 185,000። ይሄ የሞተው ብቻ ነው። ጥቂት የተረፉ አሉ። እነሱ ሲደመሩ እንጃ ቁጥሩ። የሞተው ግን 185,000። ለዚህ ሁሉ ሰራዊት አንድም የሕዝቅያስ ሰራዊት ግንባር አልገጠመም። አንድ መልአክ ግን ወጣ። ስንት መልአክ? ድፍን የአሦር ሰራዊት ወጥቶ ለዚህ ሁሉ ሰራዊት አንድ መልአክ የእግዚአብሔር መላእክት አይልም። የእግዚአብሔር ምን ወጣ ነው የሚለው። አያችሁት? አንድ መልአክ ለካ ለሀገር ይበቃል። ለሀገር አይደለም ለዓለም ይበቃል ለካ። አሁን አንዳንድ ሰው አሁን እዚህ ኪዳነ ምሕረት ትላላችሁ። ኪዳነ ምሕረት አንድ ሰው ናት። ሰው ናት ማለት ኪዳነ ምሕረት ሰው ናት አይደለችም? ግን እናንተ ምን ትላላችሁ? አቤት ሰው ናት፣ ግን ከሰው የበለጠች ሰው፣ ከሰው የከበረች ሰው፣ ወላዲተ አምላክ ናት ኪዳነ ምሕረት፣ የአምላክ ናት። ቅዱስ ገብርኤል ቅዱስ ሚካኤል ብንል ፍጡራን ናቸው፣ እግዚአብሔሮች አይደሉም። ጻድቃን ሰማዕታት፣ በአጠቃላይ ቅዱሳን መላእክት በሁሉም ዓለም የሞሉ አይደሉም። እንደ እግዚአብሔር አይደሉም፣ እንደ አምላክ አይደሉም፣ እንደ መለኮት አይደሉም። የእግዚአብሔር አገልጋዮች ናቸው። ታዲያ አሁን እዚህ ሆነ ታኅሳስ ገብርኤል ኢትዮጵያ ብቻ ብዙ ገብርኤል አለ። ደግሞ በየሀገሩ በየአህጉሩ በየክፍለ ዓለሙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌላው ሰው በቃ ቅዱስ ገብርኤል እያለ ይዘን ለስንቱ ይሆናል ይላል። እስኪ እዚህ መጽሐፍ ቅዱስ ላይ አንድ መልአክ ኑክሌር ተኩሶ ነው እንደ 85,000 ሰው የገደለ? ምን አርጉ? ምናልባት እዚህ አሁን መቼስ እንደ አንድ አድማጭ የምናውቀው ትልቁ የዓለም ትጥቅ ይዞ መጥቶ እንደው ተኩሶ ቢሆን አይ ምን በቃ ትልቅ የዓለምን መሳሪያ ይዞ ነው እንላለን። በቃ ብልጭ የምትል ሰይፍ ይዞ መጣ። አንድ መልአክ 85,000 ሰው ገደለ። ስንት ሰው ገደለ? አቤት! አንድ ፍጡር እንዴት ያደርገዋል ይሄንን? ይሄ በእግዚአብሔር ጸጋ የሚሆን ነው። ለመግደል ብዙዎች ላይ መድረስ ከቻለ ለማዳን አይደርስም የሚል ሰው እሱ እብድ ነው። ለመግደል ለመቅሰፍት አንድ መልአክ በ100,000 ለሚቆጠር ሰው ከደረሰ ያው በቅጽበት ሰውን ለመርዳት አንድ መልአክ ለብዙ ሕዝብ አይደርስም ማለት ይሄ እብደት ነው። በየቀኑ እኮ አይደለም ይሄንን ሁሉ ሕዝብ የረፈረፈው። ይሄ እግዚአብሔር የለሽ ሰራዊት በአንድ መልአክ የተቀጣው እንዳልኳችሁም መልአኩ እግዚአብሔር ስለሆነ መለኮት ስለሆነ አምላክ ስለሆነ አይደለም። አያችሁት? ለመግደል እንደዚህ አይነት ስልጣን ካለው መልአክ በዚህ ሁሉ ሺህ ሕዝብ ላይ ስልጣን ከተሰጠው ለማዳንና ለመጠበቅ አቅም የለውም ማለት ምን ማለት ነው? በብዙዎች ላይ አንድ መልአክ
ለሺዎቻችን ለሚሊዮን ለቢሊዮን መሆን ይችላል። ክብር ምስጋና ለተቀደሱ ጠባቂዎቻችን ይሁንልን። አይ ለማዳን ነው እንጂ ለመጠበቅ ለመርዳት አይሆንም የሚል ካለ ጤነኛ አይደለም ብለን እናልፈዋለን። እንግዲህ ይሄ ጥበቃ ተደርጎለት የዳነ የተረፈ ተመልከቱ። ቃል ኪዳኑ የዳዊት ነው። ጠላቱን ያጠፋለት ቅዱስ ሚካኤል ነው። ስለ ዳዊት ብዬ ምሬሃለሁ ብሎ ነው እግዚአብሔር አምላክ ቅዱስ ሚካኤልን የላከለት። ስለማን ብያለ? ክርስቲያኖች። እስኪ አሁን እንግዲህ መሰረታዊውን የዕለቱን ታሪክ እናንሳ። የእስካሁኑም እንግዲህ አንዳንድ ዕውቀት አንዳንድ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ግልጽ ነው አይደለ ትምህርቱ? ዳዊት በሕዝቅያስ ዘመን በሕይወት ያለ ይመስላችኋል ወይስ ሞቷል? እስኪ በማርያም ንገሩኝ፣ የሚሰማችሁን ንገሩኝ። ዳዊት በሕይወት ያለ ይመስላችኋል አሁን? አቤት! ኧረ ብዙ ዓመቱ ነው። መቃብሩ ውስጥ እንኳን ብንሄድ በድኑን አስከሬኑን አናገኘውም። አፈር ትቢያ ሆኗል። እንኳን በሕይወተ ሥጋ ሊኖር የለም። እስኪ ፍረዱ ክርስቲያኖች። እግዚአብሔር አምላክ የሞተውን የዳዊትን ስም መጥራቱ ትክክል ነው ስህተት ነው? በቃ አያችሁት? ቅዱሳን ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ አብራችሁኝ በሉ፣ ቅዱሳን በሉ። ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ ድገሙት። ምን አልኳችሁ? የሚሞት ሥጋ እንጂ ምን አልኳችሁ? ቃል ኪዳን ቢሞት ኖሮ ዳዊት እግዚአብሔር የዳዊትን ስም ባልጠራ ነበረ። ያውም ሀገር ለማዳን ሕዝብ ለማዳን በደለኛን ይቅር ለማለት እግዚአብሔርን ያሳዘነውን ሰው ሕዝቅያስን ይቅር ለማለት ትምክህተኛውን ንጉሥ ይቅር ለማለት የሞተውን የዳዊትን ስም የጠራ የዚያች ሀገር የመንግስቷ መስራች ባለቃል ኪዳኑ እግዚአብሔር የወደደው በኃጢአት ወድቆ የተነሳው ከኃጢአት ወድቆ ከኃጢአት ትንሣኤ አግኝቶ እግዚአብሔር እንደ ልቤ ብሎ ያከበረው ንጉሥ ዳዊትን ከሞተ በኋላ ስሙን ጠርቶ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋርዳታለሁ አለ። ዳዊት ጽድቅና ኃጢአት እየሰራ የኖረ የእግዚአብሔር ሰው ነው። ከጽድቅ ጽድቅ ከኃጢአትም ኃጢአት ያልቀረበት ጽድቅም ኃጢአትም ሰርቷል። እውነት አስተት ዳዊት አቤት! እንግዲህ ዳዊት እግዚአብሔር የማይወደውን ኃጢአት ሰርቶ ሰው ገድሎ የጎልማሳ ሚስት ቀምቶ በንስሐ ተመልሶ እንደገና በጽድቅ እግዚአብሔር አክብሮት እንደ ልቤ ብሎት ስላረፈ ሞቶ እንኳን የሚያማልድ ከሆነ ሞቶ እንኳን የሚያስታርቅ ከሆነ መቼም እኛ ዛሬ እነ ቅድስት አርሴማ በሕይወት ስለሌሉ እነ ቅዱስ ጊዮርጊስ በሕይወት ስለሌሉ ሌሎችም ጻድቃን ሰማዕታት በሕይወት ስለሌሉ አይጠቅሙንም ብለን የማንተዋቸው ከሞቱ በኋላ እንኳን ጽላታቸው ተቀርጾ ገድላቸው ተጽፎ ቤተክርስቲያን ተሰርቶ የሚከበሩት ቢሞቱ እንኳን የማይሞት ቃል ኪዳን ስላላቸው ነው። እስኪ የቅድሙን ንገሩኝ። ቅዱሳን የሚሞት ሥጋ እንጂ ምን የላቸውም ያልኳችሁ? የሚሞት ቃል ኪዳን የላቸውም። የሞቱ ቅዱሳንን ስም እየጠሩ እግዚአብሔርን ይቅር በለን ማለት ስህተት ከሆነ የመጀመሪያው ስህተተኛ ማን ይሆናል ማለት ነው? ግን እስኪ እንደው በዚህ ትምህርት ውስጥ ማን ነው ስህተቱን ያመጣው? አቤት አትፍሩ፣ ንገሩኝ። ማን ነው ስህተቱን ያስተማረ? እግዚአብሔር ግን ይሳሳታል ክርስቲያኖች። እኛማ የሞቱ ቅዱሳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም ብለን ስለምናምን ጻድቃን ሰማዕታትን እያመለክናቸው ሳይሆን አማልዱን እያልናቸው ሕዝቅያስን እንዳማለዱ ወይም ደግሞ ድፍን የይሁዳን ሕዝብ ይቅር እንዳስባሉ ሌሎችም ሰዎች በበደሉ ጊዜ ስለነሱ ብሎ እግዚአብሔር ይቅር እንዳለ ሁሉ ዛሬ
በጻድቃን በሰማዕታት ስም ቤተክርስቲያን ሰርተን በእናቱ በድንግል ማርያም ስም ቤተክርስቲያን ሰርተን አምላካችንን ይቅር በለን ብለን የምንማጸነው በሞቱ ስም ይቅር ማለት በሞቱ ጻድቃን በሰማዕታት ስም ይቅር ማለትም ከሱ ተምረን ነው። ከራሱ ከእግዚአብሔር ከማንም አይደለም። የሞቱ ሰዎችን ጠርቶ ጆሮአቸው የተቀበረ የሥጋ ጆሮአቸው መቃብራቸው ጋር ብንሄድ አፈራቸው እፍኝ አፈር የሆኑ ሰዎችን እነሱን ጠርቶ ይቅር ብያችኋለሁ ያለ እግዚአብሔር ነው እንጂ ማንም አይደለም። ስለዚህ የማይሳሳተው እግዚአብሔርን ይዛ ያለች ናት። እና አንዳንዶቹ የሞቱ ቅዱሳንን ስም ስንጠራ ታውቃላችሁ አይደለ? ሙታን ሳቢዎች እያሉ ብዙ ያልሆነ ስም ይጠራሉ። የሙታንን ስም እየጠሩ እግዚአብሔርን መማጸን ኃጢአት ከሆነ የመጀመሪያው ሙታን ሳቢ ራሱ እግዚአብሔር ነው። የሙታን መንፈስ ሳቢ ይላል እና መቼስ የማንን መንፈስ እንድንስብ እንደተፈለገ ይታወቃል። ለማንኛውም እኛ የሙታን መንፈስ አይደለም የእግዚአብሔር መንፈስ ያለባት ቤተክርስቲያን ውስጥ ነው ያለነው። የእግዚአብሔር ቃል የሚሰራባት የሚፈጸምባት ቤተክርስቲያን ውስጥ ነው ያለነው። ክብር ምስጋና ለቅድስት ቤተክርስቲያናችን። የሕይወት መንፈስ የእግዚአብሔር መንፈስ በሥጋ ቢሞቱ በቃል ኪዳን በቅድስና የማይሞቱ ቅዱሳን ያሉባት ቤተክርስቲያን ውስጥ ድል የነሱ ቅዱሳን ያሉባት የሚከብሩባት ቤተክርስቲያን ውስጥ ነው ያለነው። አሁን የዳዊትንና የእመቤታችንን ነገር እናንሳ እስኪ። ዳዊት በሕይወት ዘመኑ እንዲህ ሞቶ እንኳን ለማማለድ የበቃው በሕይወት ዘመኑ ኃጢአት ሰርቷል ወይስ አልሰራም? እስኪ ፍረዱ ክርስቲያኖች። አቤት! ግን እግዚአብሔር የሰራውን ኃጢአት ምን አለው? ይቅር አለው። እመቤታችን ኪዳነ ምሕረት ድንግል ማርያም ደግሞ እዚህ ምድር ላይ ስትኖር ኃጢአት ሰርታለች ወይስ አልሰራችም? አቤት! ከሴቶች ተለይተሽ አንቺ ምንድነሽ አላት። ጾታዋ ሴት ስለሆነ ከሴቶች ተለይተሻል አለ እንጂ ቅዱስ ገብርኤል ከሴቶች ብቻ አይደለም የተለየችው፣ ከወንዶችም የተለየ ሕይወት አላት። ቅዱስ ቴዎዶጦስ የተባለ ቤተክርስቲያናችን ሊቅ ዘተፈጥረት እምነ ጽሁር ጽሩይ ከንጹህ ጭቃ የተፈጠረች አለ። ምን ማለት ነው? በንጽህና የኖረች ማለት ነው። ምንም ኃጢአት ሳይኖርባት በንጽህና በቅድስና የኖረች ማለት ነው። ኃጢአትን ልታደርገው አይደለም ያላሰበች ማለት ነው። ተመልከቱ ክርስቲያኖች፣ ዳዊት እግዚአብሔር ይቅር ብሎት ብዙ ኃጢአት ሰርቶ ሞቶ እንኳን ማማለድ ከቻለ ልጇ እንደርሱ ያስነሳት በቀኙ ያቆማት ኪዳነ ምሕረት ድንግል ማርያም ከዳዊት የበለጠ ክብር አላት የላትም? አቤት! ከዳዊት የበለጠ ክብር አላት። ወላዲተ አምላክ ናት። እሷ ራሷ እንደነገረችን በእሷ ደግሞ የተለየ ነገር ሆኗል። የሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እስመ ገብረ ሊተ ኃይለ አብያተ እግዚአብሔር በኔ ታላቅ ስራን አድርጓል አለች። እስኪ አብራችሁ በሉ እግዚአብሔር በኔ በሉ ታላቅ ስራን አድርጓል። ምን ስራ አደረጋለች? ታላቅ ስራ። ምንድነው ታላቅ ስራ? ከሷ ተወልዶ አዳነን። ከሷ ምን ብሎ አዳነን? የቃል ኪዳን ሁሉ መፈጸሚያው ደግሞ መጨረሻ እሷ እንድትሆነው አደረጋት። የቃል ኪዳናችን መጨረሻ እሱ ነው። በእርግጥ ግን ደግሞ እንደ ሰው ድንግል ማርያም ናት። ነቢያት ይወርዳል ይወለዳል አሉ። እስከ መቼ? እስከ ድንግል ማርያም መወለድ ድረስ። ድንግል ማርያም ማለት እግዚአብሔር አምላክ ቃል ኪዳኑን የፈጸመባት፣ ቤዛነቱን የፈጸመባት፣ የነቢያት ትንቢትና ሱባኤ የተፈጸመባት፣ እግዚአብሔር ሥራ የሰራባት፣ ለቤዛነቱ ለመድኃኒትነቱ አምላክ ሰው ይሆን ዘንድ ሰው አምላክ ይሆን ዘንድ የመረጣት ናት። ስለዚህ እግዚአብሔር እሱ በእኔ ታላቅ ስራን አድርጓልና አለች። ታላቁን የማዳን ስራ የሰራ ክርስቶስ አምላካችን በነቢዩ በዳዊት አይደለም፣ ወይ ደግሞ ከሷ በፊት ከሷ በኋላ በሚነሱ በተነሱ ቅዱሳን አይደለም። በእመቤታችን በድንግል ማርያም ብቻ ያደረገው ታላቅ ስራ የመስቀል ስራ ነው። የቤዛነት ስራ የተሰቀለበትን ስጋ ያገኘነው ከድንግል ማርያም ነው። ዛሬ ቤተ ክርስቲያን የምትቆርሰው ስጋ የምታፈሰው ደም የተገኘው ከማን ነው? እስኪ ንገሩ። አቤት! ከሰማይ የወረደ ነው? እስከ ድንግል ማርያም የተገኘ ነው? ከድንግል ማርያም የተገኘ ነው። ስለዚህ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ከዳዊት ብቻ አይደለም። ቅዱስ ኤፍሬም
ሐሙስ ውዳሴ ማርያሙ ይእቲ እስኪ አብራችሁ ይበሉ። ይእቲ ይበሉ እስኪ ብቻዬን ብዙ ተናገርኩ። ይእቲ ይበሉ እስኪ ተአቢ እምኩሎሙ ቅዱሳን ወይም የአቢ ክብራ ለማርያም እምኩሎ የአቢ ክብራ ለማርያም ምን ነው ይሄ ውዳሴ ማርያም ጋር ችግር አለበት? እስኪ የአቢ በሉ እስኪ ክብራ ለማርያም እምኩሎሙ ቅዱሳን ከቅዱሳን ሁሉ ክብር በሉ የእመቤታችን ክብር የኪዳነ ምሕረት ክብር ይበልጣል። ስለዚህ ከዳዊት የበለጠች እናት አለችን። ከዳዊት የላቀች እናት አለችን። ዳዊት ኃጢአት እየሰራ እንደገና ንስሐ ገብቶ አንድ ሀገር ለማማለድ አንድ ሀገር ከእግዚአብሔር ጋር ለማስታረቅ ከበቃ በይሁዳ ሕዝብና በይሁዳ ሀገር ላይ የመጣውን ክፉ ጦርነት ከመለሰ ያንን መቅሰፍት ካጠፋ የዳዊት ቃል ኪዳን በእግዚአብሔር ፊት ሞገስ አግኝቶ የሕዝቅያስን ኃጢአት ይቅር እንዲባል ምክንያት ከሆነ ከቅዱሳን ሁሉ በልጣ አምላክን በማህፀኗ ጸንሳ የወለደች በጀርባዋ ያዘለች ጡቶቿን ያጠባች ድንግል ማርያም በእውነት የከበረ ቃል ኪዳን አላት፣ ኪዳነ ምሕረት ድንግል ማርያም። ስለዚህ አሁን እኛ ክርስቲያኖች ቃል ኪዳናችን በዛሬው ዕለት የምናከብረው ትልቁ ቃል ኪዳናችን ከዳዊት የበለጠ ነው። ከጻድቃን ከሰማዕታት ከቅዱሳን መላእክት ሁሉ የከበረ ነው። ኪዳነ ምሕረት ብለን የምንጠራው ይህንን ነው። በዚህ ዕለት ያከበረን ለእናታችን ለቅድስት ድንግል ማርያም የከበረውን ቃል ኪዳን ሰጥቶ በእሷ አማካኝነት እንድንማር በእሷ እናትነት አማላጅነትን አግኝተን በእግዚአብሔር ፊት ሞገስ እንድናገኝ መቅሰፍት እንዲጠፋልን ምሕረትን ከእግዚአብሔር እንድናገኝ የድህነት ምክንያት አድርጎ የእርቅ ምክንያት አድርጎ የይቅርታ ምክንያት አድርጎ ኪዳነ ምሕረትን የሰጠን እግዚአብሔር ክብር ምስጋና ለስሙ ይሁንልን። በመጨረሻም እንግዲህ ስለ ባሪያዬ ስለ ዳዊት ይህችን ከተማ ሀገር አድናት ዘንድ ጋርዳታለሁ። በአንድ ዳዊት ምክንያት ከተማ ከሞት ድኗል። በእመቤታችን ምክንያትስ ሀገር ከጥፋት ትድናለች አትድንም? እስኪ መስክሩ። አቤት! ዳዊት ሞቶ ካዳነ፣ ዳዊት ሞቶ ካማለደ፣ ካስታረቀ ክርስቲያኖች እንደ ሀገር የሚመጣብንን ክፉ ዳፋ፣ እንደ ማህበረሰብ የሚመጣብንን ክፉ ነገር፣ እንደ ግለሰብ የሚመጣብን የትኛውም መከራና ጭንቀት ኪዳነ ምሕረት በምልጃዋ በእናትነቷ በቃል ኪዳኗ የማራቅ ስልጣን አላት የላትም? እንኳን ኪዳነ ምሕረት ድንግል ማርያም ይቅርና ይሄው ዳዊት እንኳን ኃጢአት እየሰራ እየወደቀ እየተነሳ በእግዚአብሔር ፊት ሞገስ አግኝቶ አንድ ሀገር አማልዷል። ክብር ምስጋና ለኪዳነ ምሕረት ለድንግል ማርያም ይሁንልን። ክርስቲያኖች ብዙ ጊዜ በተለያየ ምክንያት በተለይ ይሄ ክፉ ልማድ አለና አሁን ይሄ ሕዝቅያስ ብዙ አሳሳች ሰዎች ነበሩት በዘመኑ እና ብቸኛው እኮ ኃያል ንጉሥ አንተ ነህ እያሉ የሚያሸረግዱለት ነበሩ እና ኃይለኛ ነህ ስላሉት እውነት ኃይለኛ የሆንኩ መስሎት እግዚአብሔር አያስፈልገኝም አይነት ጨዋታ ጀምሮ ነበር። በዚህ ወቅት እንደማጠቃለያ ልነግራቸው የፈለኩት ወራ ምንድነው? አሁን ላይ ያለነው ወር ምንድነው? ሰኔ አይደለ? ምንና ምን የገጠመበት ነው? እርግጠኛ ነኝ እንዲሁ በወቅቱ በጣም ብዙ ሰው የቀን አምልኮ ስላለው በዚህ ጉዳይ ላይ ምናልባት ትምህርት ተሰጥቶ ሊሆን ይችላል። ከቀን ወንዶች እስኪ ንገሩ፣ የምትጠሉትና የምትወዱት ቀን አለ የለም? እስኪ ንገሩ። ሳትዋሹ መቼስ በእግዚአብሔር ቤት ነው ያለነው። የምትወዱት ቀን አለ የለም? ወይ አለ ወይ የለም በሉኝ እስኪ አንድ ላይ። የምትወዱት ወይም የምትጠሉት ቀን አለ የለም? እሺ ፈርታችሁ ነው? ሁለቱም እኮ አለመሆናችን ወይ አለ ወይ የለም?
የምትወዱት ቀን አለ የለም? እሺ አቤት። የምትጠሉት ቀንስ አለ የለም? እሺ የሚደብራችሁ ቀን የለም? ማን የሚደብራችሁ ቀን? ወንዶች የሚደብራችሁ ቀን የትኛው ነው? ሰኞ ነው አይደል? ሰኞን ግን የማይወዱት እሑድ የጠጡ ሰዎች ናቸው ይባላል። በጣም ይቅርታል፣ በጣም ይቅርታል። እኔ እንዴት እንደሆነ አላውቅም። እና እዛ ባለሁበት አጥቢያ አንድ ሰው ምን ብሎ ጠይቆኝ ነበረ። ብዙ ቀን ማለትም ከማክሰኞ በኋላ እግዚአብሔርን መልካም እንደሆነ አየ ይላል። ማክሰኞ ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። ከማክሰኞ ጀምሮ ያለው እግዚአብሔር መልካም እንደሆነ አየ፣ ረቡዕ መልካም እንደሆነ አየ፣ ሐሙስ፣ ዓርብ መልካም እንደሆነ አየ ይላል። ለምንድን ነው ሰኞ መልካም እንደሆነ አየ የማይል? ሰኞ መልካም ቀን አይደለም እንዴ ብሎ ጠየቀኝ። ምንም ሌላ ብዙ ሐሳብ እንዳታስቡ። ሰኞ አዲስ ፍጥረት ስለሌለ ነው። ሰኞ ምን የለም አልኳችሁ? ውሃ ነው የተከፋፈለው። ውሃ ነው የተከፈለው። ውሃ ነው ምን ያለው አልኳችሁ? የተፈጠረ ደግሞ እሑድ ነው። ውሃ የተፈጠረ መቼ ነው አልኳችሁ? በሰማይ በምድር የተጠቀለለው ደግሞ በውቅያኖስ በከርሰ ምድር የተበታተነው መቼ ነው አልኳችሁ? ስለዚህ አዲስ ስራ ስላልሰራ አዲስ ነገር ስለሌለ እግዚአብሔር መልካም ነው አላለ። በቃ ምንም ሌላ ለጊዜው ይሄን ይዛችሁ ቆዩ። ከሌላው የተለየ ነው የሰኞ ነገር እንጂ ራሱ እግዚአብሔር ክፉ ነው ብሎ ሊረግመው የሚችልማ ቀን የለም። ስለዚህ አዲስ ፍጥረት ስለሌለ እንጂ ሰኞ የተለየ እርግማን ኖሮበት አይደለም። መልሱ ገብቷችኋል? ምን ስለሆነ ነው ያልኳችሁ? መልካም ነው ያልተባለ ምን ስለሌለ? ምን ብቻ ነው የተደረገው ሰኞ? አቤት ውሃ ነው። ከዚህ እስከ ሰማይ ድረስ ውሃ ሞልቶ ይዞ ነበር እግዚአብሔር። 3 ቦታ ከፈለው ውሃው። ስንት ቦታ አልኳችሁ? ስለዚህ ይሄንን መክፈል መልካም ነው አይደል? መከፋፈል መልካም አይደለም። በእርግጥ ውሃውን አይደለም ሰውን ብላችሁ ሰዱት እናንተ ደግሞ መልካም አይደለም መሰለኝ። ስለዚህ መልካም ሳይሆን ቀርቶ አይደለም መልካም ነው ያልተባለ አዲስ ፍጥረት ስለሌለ ነው። ይሄንን ከያዝን እንዲሁ ለጥያቄ ማለት ዋና ርዕሳችን ስላልሆነ ነው። ለምን ይሄንን እንደምነግራችሁ መጨረሻ ላይ እመጣበታለሁ ሲጠቃለል። አሁን ባለፈው ሰኔና ሰኞ ብዙ ሰዎች ቀን አምልኮ ያው እንዳላችሁት ሰኔና ሰኞ ሲገጥም ምን ይሆናል የሚባለው ምን አላችሁ? አሁን እንደማያውቅ ነው አብዛኛው ሰው የሚሆነው። ክፉ ነገር ይገጥመናል አይደል? እና ምን መሽኮር ነው የሚያስፈልገው እኮ ነው። ክፉ ነገር ይመጣል የሚባለው ብዙ ሰው የሚገርማችሁ፣ እኔ ከተማውን አላውቅም። ግንቦት ወር ላይ እንደውም ሰርግ ሁሉ የለም። በጣም ይደንቀኝ። ምን የለም ከተማ ቀርቷል አይደል? ማለት ሰርግ አለ የለም? አሁን በግንቦት ወር አለ፣ ሰኔ ወርም አለ። አዎ ጾም ነው ለካ። ግንቦት ላይ ግን አልቀረም አይደል? የሚገርማችሁ በጣም ብዙ የገጠር አካባቢዎች ግንቦት ላይ አይጋቡም እና ኢዮብ ረግሞታል የሚሉ ኢዮብ ተወልዶበት ኢዮብ ግንቦት ላይ አልተወለደም። ሲጀመር ያረፈበት ቀን ነው እና ኢዮብ አልረገመውም ግንቦትን። ከዚያ ባሻገር ግን የሚገርማችሁ ግንቦትን ሰዎች ለምን ይጠሉታል መሰላችሁ? እና ሰኔን አንድ ላይ የሚጠሉት በኖህ ዘመን በዚህ በዘፍጥረት ምዕራፍ 6-7 ላይ ባለው ኃጢአትና በደል ምክንያት ከሰማይ ዶፍ የሰማይ መስኮቶች ተቀደው በምድር ያለው ውሃ ገንፍሎ ፍጥረት ሁሉ የጠፋው በወርሃ ግንቦት ነው። በምኖር ነው አልኳችሁ። እና ደግሞ በሀገራችን የሚገርማችሁ በጣም የሚገርም ነው። ብዙ የጥፋት ታሪኮች አጋጣሚ ሆነው ያሉት በግንቦት ወር ላይ በጣም ብዙ ጥፋቶች አሉት። አጋጣሚ ሆኖ እኛ ሀገር ማለት ነው ሲያመሳስለው ሰይጣን ማለት ነው እየሳበ ነገሩ። ለምሳሌ የደብረ ሊባኖስ አባቶች መነኮሳት በጣም የሚታወቁት ከ400 ምናምን አካባቢ ካህናት ሊቃውንት መነኮሳት ታርደዋል።
ግንቦት 12 ማለት ነው 1929 እንደዚህ አካባቢ ማለት ነው ታርደዋል በጣሊያኖቹ በፋሽስቶቹ ማለት ነው። ከዚያ በፊትም በጣም ብዙ ክፉ ታሪኮች አሉ። እንደው ለኛ ቀረብ ያለውን ነገር ብናስበው ብዙ መፈንቅለ መንግስቶች ማለት ብዙ ላይሆን ይችላል፣ የተወሰኑ መፈንቅለ መንግስቶች ግንቦት አካባቢ ናቸው። ከዛ ደግሞ አቶ መለስም ጓድ መንግስቱም የተወለዱት በዚህ ወር ነው አሉ። በጣም የሚገርም ቀና እንዲያደረጋቸው ፖለቲካ ላይ ያያቸው። ከዚያ ደግሞ ሌላ በጣም መጥፎ የሚባሉ አንድ ጀነራል የጻፉት መጽሐፍ አያበቅለው የለ ሰኔና ግንቦት የግንቦቱ ባሳ ዓለም በስቶበት ምንድነው አያበቅለው የለ ሰኔና ግንቦት ምናምን እንደዚህ የሚሉት የሆነ ግጥም አላቸውና የግንቦቱ ባሳ ዓለም በስቶ ግንቦት ላይ ብቻ የተለየ ነገር አለ እና ይመስለኛል ይሄ ወደ ክረምቱ እየተጠጋን ስለሆነ ዝንቦች ይበዛሉ፣ በሽታም አይጠፋም። ይሄንን ታሳቢ ያደረገ አንዳንድ እንደወረርሽኝ ሲመጣም ሰው ከአምልኮ ጋር ያገናኘዋል። አንድ ሁለተኛ እንዳልኳችሁ ትንሽ ደግሞ ምክንያታዊ ነው ሲሉ የኛ አካባቢ ሰዎች እንዴ ከኖህ ዘመን ጀምሮ እኮ ግንቦትና ሰኔ የጥፋት ጊዜ ነው ብለው ከዛ ሰብሰብ እያደረኩላችሁ ልምጣ ብዙ እንዳንንዛዛ። ታስታውሳላችሁ 2012 ሰኔ ስንት ቀን መቼ ቀን ነበር የገባ? አታስታውሱት? አይ ረስታችሁታል። ሰኞ ቀን ነበር 2012 የምታስታውሱ ምን እንደ ሀገር ምን ነበርብን የመጣው እና አንዳንድ ሰዎች በቃ እንደ ሰኔና ሰኞ ሲባል እኮ ምንም በቃ መጥፎ ነገር የለም ብለው ይኸውላችሁ እኔ ዘልዬ መጥቼ ነው እንዳላስመሻችሁ ብዬ እንጂ ሰኔና ሰኞን እየፈለጉ ሰዎች የሆነ ነገር ክፉ ነገር እየፈለጉ ሰኔና ሰኞን እንድንፈራ ወሩን ራሱ እንድንፈራው እንድንሸማቀቅበት አድርገውናል። እኔ የተወሰነውን ላስታውሳችሁ ብዬ ነው 2012 ኮሮና አስታውሳችሁ እያሉ ለማስደንገጥ ሰበብ የፈጠሩ ሰዎች ነበሩ እና ያኔ ኮሮናን ካየን በኋላ አሁን ከ11 ዓመት ነው ስንት ዓመት ነው ይቅርታ 6 ዓመት ነው አይደል? አሁን ከ11 ዓመት በኋላ ደግሞ አሁን ሰኔና ሰኞ ሆነ። እንግዲህ አንዳንዶቹ ከሆነ ጋር አገናኙት። እንግዲህ ይመቻች ምንም ማለት ነው። እኔ አሁን ላይ ምንም ማለት ነው። ግን ቀጣዩን ደግሞ 11 ዓመት ጨምሩበት ስንት ነው የሚሆነው? 2000 ስንት ነው? 18 ሲደመር 11 ስንት ነው? አቤት 2029 ላይ ደግሞ ሰኔና ሰኞ ይገናኛሉ። ያኔ ምን እንደሚፈጠር መዝግባችሁ ትይዙታላችሁ ከደረስን ማለት ነው። እግዚአብሔር ቢፈቅድ ብንደርስ እናየዋለን። ግን ሰኔና ሰኞ ያኔ ደግሞ ይገጥማሉ። የሚገርማችሁ እንዲህ አይነት በሐሳባችን ላይ የሚቆምሩ በቀን በወር በዓመት ሟርት የሚናገሩ ሰዎች ሕዝቅያሶች ናቸው። ሕዝቅያስ ቀናትን፣ ወሮችን፣ ሰዓታትን የሚያመልክበት አጋጣሚ ነበረውና እግዚአብሔር እንደውም በዚህ የጥላ ሰፈረ የሚል ታሪክ አለ። አሁን ወደዛ አልሄድም እና ይሄ ቀን እየሰፈረ እግዚአብሔር ያዳነው ቀን ሰፋሪው እኔ እንጂ አንተ የምታስበው ነገር አይደለም ብሎ የቀን አምልኮ በንጉሱ ዘንድ እንዳይኖርበት ነው የሚል ትምህርት አለ በአንዳንድ ቤተክርስቲያን አባቶች። ምን ማለት ነው? ይሄ ሕዝቅያስ ከሰዓት ከቀናት ከወራት ጋር የቀረን ጥፍጣፊ ከነዚያ ከሰሜኖቹ እስራኤል የሚመጣ አንዳንድ የቀን አምልኮ ከነበረበት የቀን አምልኮ አንተን አያድንህም፣ ይሄ ቀን ጎደሎ ነው፣ ይሄ ቀን ሙሉ ነው እያልክ መኖርህም አያድንህም። ቀናቱን ሁሉ የፈጠረ ማን ስላለ ማለት ነው? አቤት እግዚአብሔር ነው። ስለዚህ በእግዚአብሔር ታመን፣ እግዚአብሔር ያድንሃል፣ እግዚአብሔር ሀገርህን የሚታደግልሃል እና ክርስቲያኖች እንዲያው ስነ ልቡና ምን ያህል ተጽዕኖ እንዳለው በምትፈሩት ነገር ገጠመኞችን በመገጣጠም ምን ያህል እውነት የሚመስል ነገር እንደምናይ ትንሽ ሁለት ታሪኮች ልንገራችሁና ትምህርቱን ልቋጭ። የሰማችሁ ነው ግን ተመልከቱ ክርስቲያኖች።
አንድ ምናልባት ብናገረው እኔ አላውቃቸውም፣ መጽሐፋቸውን አንብቤ ነው። አንድ ካህን አሉ፣ እዚህ የመሀል ሀገር ካህን ናቸው። መጽሐፉን በነገራችሁ ችግር የለውም፣ ማስታወቂያ ነገር ተብዬ አይደለም። የእድሜ ማምሻ ወግ የሚል ካህን ጽፈዋል፣ ግለ ሕይወታቸውም ማለት ነው። እና ካህን ናቸው። ወደሆነ ሀገር ሊሄዱ ቅኔ ለመማር ሲሄዱ መሸባቸው። ምን አለባቸው አልኳቸው? ሲመሽባቸው ጠራባቸው። ለምኖ መብላት አልቻሉም። የቆሎ ተማሪ ለምኖ ነው የሚበላው። ሲመሽ ደግሞ የቆሎ ተማሪ ልመና አልተለመደም፣ በቀን ነው የሚሄዱ እና ሲመሽ እንደምንም ዝም ብለው ወደ ሰፈር ጠጋ ብለው አሳድሩን ለማለት እየሞከሩ ሳለ ድንገት አንድ ጓደኛቸው መንገድ ላይ ደከመ፣ ተዝለፍልፎ ወደቀባቸው። ኧረ እባክህን ደርሰናል ሰፈር፣ እንደምንም በርታና እንሂድ ብዬ ለመንኩት አሉ። ቁራሽ እንጀራ ለምነህ አምጥተህ ካላበላኸኝ እኔ ከዚህ አልነሳም ማለት ማታ እኮ ነው እና መንገድ ላይ ነው፣ በቅርብ ርቀት ነው ሰፈር ያለው። ኧረ እባክህን ይሄ ጫካ ነው፣ ጅብም አለ፣ እንደምንም እናዝግመን እንድረስና ምግብ እናገኛለን፣ ልንደርስ ነው፣ አይዞህ እንደምንም ጥርስህን ንከስና እንሂድ። እምቢ አለ፣ ወደቀ ጓደኛቸው። በቃ ሄጄ ጥቂት እንጀራ ለምኜ አመጣለሁ፣ እንግዲህ ራስህን ከአውሬ እየጠበቅህ ቆየኝ ብለውት ትንሽ ሄዱና ሐሳብ መጣላቸው። ወደ ዋሻው ገብቼ ለምን አላስደነግጠውም ዝም ብዬ አሉና ከሱ በቅርብ ርቀት ወደ ዋሻው ገባ ብለው የጅብ ድምፅ አሰሙት። እየሰማችሁ ነው? የምን ድምፅ አሰሙት? የጅብ ድምፅ አሰሙት። እንኳን የተራበ የጠገበ እንደዚህ አይሮጥም አሉ ሲጽፉ እሳቸው። በሮ አገር እያዘልኝ በዛብህ ወንድሜ፣ በዛብህ ነው የሚባሉ ስማቸው። ኧረ ድረስልኝ እያለ ይጮህ ጀመረ። ልደርስበት አልቻልኩም አሉ እሳቸው ራሳቸው። ምንድን ነው የሆንከው? በኋላ ተመልሼ መጥቼ ምንድን ነው የሆንከው? እኔ እኮ ገና አልደረስኩም ሰፈር። ጅብ ሊበላኝ ለትንሽ ተረፍኩልህ አላቸው። እንዴት እዚህ በዚህ ሰዓት እንዴት መጣች? በቃ እኔ አላውቅም። እርግጠኛ ነህ ግን አንተ አይኑን ብታየው እሳት ይመስላል። የጻፉትን ነው እኔ እያጋነንኩ አይደለም። አይኑ የጋለ ብረት ነው የሚመስለው። ጥርሱንማ ብታየው እንዲህ አፉን ከፍቶ ነው የመጣብኝ ሊውጠኝ አለኝ። ይሄ ሰው የጅብ ድምፅ ሰምቷል፣ የጅብ መልክ ግን አይቷል። አቤት! የሰማውን ግን አየው። በደንብ ስሙኝ። የሰማውን ምን አለው? የሰማችሁት ክፉ ወሬ ይታያችኋል። እዩት። እዚህኛም አካባቢ የቀን አምልኮ አለ። አንዳንድ ቤተክርስቲያን የምታስተምረው አይደል? ሾልኮ የገባ የቀን አምልኮ አለ። ቤተክርስቲያን የምታስተምረው በፍጹም ይሄ የቀን አምልኮ በማቴዎስ ወንጌል ምዕራፍ 17 ላይ ሰፋ ያለ ታሪክ አለው። አሁን የምናገረው አይደለም። ያ ከደብረ ታቦር ተራራ ሲወርድ ልጁን ወደ ኢየሱስ ክርስቶስ ይዞት የመጣ አባት ምን ብሎ ነበረ? ጨረቃ በወጣ ጊዜ ልጄን ወደ እሳት ይጥለዋል። ምን በወጣ ጊዜ? ሰይጣን ካላጣው ቀን ጨረቃን ለምን ይጠብቃት ይመስላችኋል? የቀን አምልኮ ለማምጣት። የምን አምልኮ ለማምጣት? አቤት! እኛ ቀናቶቹ የምንባረክባቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ደግሞም የአምላክ እናት ኪዳነ ምሕረትም የምትታሰብበት ቀን አለን እንጂ ጨረቃ ወጣ እንትና ወጣ እንትና በዚህ ገባ እያልን የምንጠቀምበትም የምንጎዳበትም በረከት የምናገኝበት የምናጣበት እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም። ቀናቱ የእግዚአብሔር ናቸው። ቀናቱ የማን ናቸው? የሰማችሁትን ግን ካመናችሁ ታያላችሁ። ለዚህ ሙያዬ ባይሆንም ጥቂት ካነበብኩት ነግራችሁ ትምህርቱን ልቋጭ። እንዴት ነው ይሄ ከቀኑ ጋር የሚገናኝ? መጣባት ከርዕሳችን ጋር ይገናኛሉ ይላል። ይገናኛል። የስነ ልቡና ሰዎች እዚህ ውስጥ አሁን ማላውቀውን አለ ትንሽ ያለበት ከተሳሳት የነባቤን ውስጠቱ የኔ አይደለም። ፓልሴቦ የሚባል ነገር አለ። ፓልሴቦ ምንድነው? ፓልሴቦ ፕልሴቦ ይሉታል። የራሱ ጉዳይ አነባበቡ። ፓልሴቦ ፕልሴቦ የውሸት መድኃኒት ማለት ነው። ምንድነው አልኳችሁ? አቤት! አንዳንዱ ሰው ለራሱ መድኃኒቱን አዞ የሚሄድ ሰው አለ። እኔ መርፌ ካልተወጋው አልድንም። መቼም ነርስና ሐኪም ይታወቁታላችሁ። በተለይ ገጠር የሚዋጥ ሲሰጠው እኔ መርፌ ካልወጋኝ ሞቼ ከዚህ አልወጣም ይላል።
እና እንደሚሰቃዩ ሐኪሞች አሉ አይደል? በሌላም ኬዝ ብቻ ሰውየው ተመርምሮ ጤነኛ ከሆነ ወይም ደግሞ በሌላ ምክንያት መድኃኒት እንዲሰጠው ሆኖ ካልተገኘ መድኃኒት ነው ብለው መድኃኒት ያልሆነ ነገር ይሰጡታል። በስማ እጅግ የተባረከ ነው ብሎ ይኸው ተደግፎ ሄዶ በእግሩ እየሮጠ ይመጣል። የታወቀ ነው። አያችሁት? የምናምነውን ህሊናችን ይሆነው አይምሮአችን ይሆነዋል። የምናምነውን አይምሮአችን ምን ይሆናል? አቤት ያሳየናል፣ በበጎም በመጥፎ። የዚህ የፓልሴቦ ተቃራኒ ደግሞ ኖሴቦ ይሉታል። ኖሴቦ ኢፌክት። ይሄ ደግሞ ምንድነው? በምን ምሳሌ ልግለጠው? ለአንድ ሰው መርዝ ነው ብላችሁ መድኃኒት ብትሰጡት፣ ምንድነው ውሃ ብትሰጡት ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? ንጹህ ውሃ ነው። ንጹህ ውሃ፣ የታከመ ውሃ። ግን ብላችሁ ለምሳሌ አጠገቡ ሌላ ሰው በመርዝ ተጎድቶ ተመሳሳይ መርዝን ካጠጣ ያሉት መስሎ ውሃ ቢሰጡት እንደው ባይሞት እንኳን ለሞት የሚደርስ መዝለፍለፍ ይደርስ ወይ ይሞታል። በዓለም ታሪክ የሆኑ ያውቃል። ሰው የእምነት ውጤት ነው። በደንብ ንገሩ። ሰው የምን ውጤት ነው? አቤት የእምነት ውጤት ነው። ክርስቶስ አምላካችን ኃጢአተኞችን ካዳነ በኋላ እንደ እምነትሽ ይሁንልሽ፣ እንደ እምነትህ ምን በል ነበር የሚለው? አያችሁት? በእምነታችን ልክ ነው ሕይወት የሚመራል። ቀን ጎደለ የምትሉ ሰዎች፣ ክፉ መጣብኝ የምትሉ ሰዎች፣ ከዚያ ቀን ጀምሮ የምትሉ ሰዎች፣ ከዚያ ቀን የጀመረ ክፉ ታሪክ ህሊናችን ላይ ነው። ወይም ደግሞ በእኛ ጉድለት፣ በእኛ ኪሳራ፣ በእኛ አለማመን እንጂ እግዚአብሔር ጎደሎም ሁን ብሎ ሙሉ ሁን ብሎ የፈጠረው ቀን፣ ወር፣ ዓመተ ምሕረት የለም። ግን የኛ እምነት ሕይወታችንን ወይ ያጣምመዋል ወይ ቀና ያደርገዋል። ለማንኛውም ሰኔ ግንቦት ምናምን የምንለው ለምሳሌ የባህራን ታሪክ ጎደሎ ነው ሙሉ ነው? እስኪ ንገሩ። አሁን ባለፈው ባህራን አክብራል። ጎደሎ ታሪክ ነው ሙሉ ታሪክ ነው ያየሩ? መስክሯ። የባህራን ታሪክ ጎደለ ወይስ ሞላ? አቤት እንዴ! በሀብታም ድግስ ተደግስ ለሞት ይሆናል ለተስካር ለቀብር ይሆናል ተብሎ በተደገሰ ድግስ ላይ ሙሽራ ሆነበት እንጂ ክብር ምስጋና ለቅዱስ ሚካኤል ይሁንና በእውነት የቀን ሙሉ ነው ያየነው። የአፎሚያም ታሪክ እንደዛው። ክርስቲያኖች በዚህ ወሩን ሙሉ የምናስባቸው ጻድቃን ሰማዕታት ራሱ እግዚአብሔርን ጨምሮ የሚከብርበት ቀን እንጂ ፀሐይ፣ ጨረቃ፣ ከዋክብት ቀን አጉድለው ቀን ሙሉ አድርገው አያውቁም፣ ሊያደርጉም አይችሉም። ሰው ግን የእምነቱን ይኖራል። ለማንኛውም አሁን እንደ ሕዝቅያስ ቀን ጎሎብን ብለን የምናምን ሰዎች፣ ቀን ከፋብን ብለን የምናምን ሰዎች በራሳችን ጥፋት በራሳችን በደል ቀናችንን አጉድለን ቀናችንን ክፉ አድርገን በራሳችን ሐሳብ ጠማማ ሕይወት የመጣብን ሰዎች ይሄው የሕዝቅያስን ጩኸት የሰማ እግዚአብሔር ስለ ዳዊት ብሎ ነው። ዳዊት ደግሞ ወድቆ የተነሳ ሰው ነው። በድሎ ከበደሉ እግዚአብሔር በንስሐ ያጠበው ሰው ነው። ያልበደለች የእግዚአብሔር እናት የሆነች ከቅዱሳን መላእክት ከጻድቃን ከሰማዕታት የከበረች የእኛ እናት ድንግል ማርያም ደግሞ ጎደሎ ቀናችንን ሙሉ ታደርግልናለች። እመቤታችን ድንግል ማርያም የኛ የጉድለታችን ሙላት ናት። የኛ የጉድለታችን ምናችን ናት አልኳችሁ? ለዚህ ምስክራችን የዶኪማስ ጓዳ ነው። በዚህ ጊዜና አላጠፋ የዶኪማስ ምንድን ነው? አቤት ይሄው የምታውቁት ነው። በነገራችን ላይ ዶኪማስ ሲባል እንደው ብዙ ሰው የሚያስበው ይሄ ውሃውን ወይን አደረገ ጠጅ ጠጣ። የለም፣ የጠጁን ጉዳይ እርሱት፣ የወይኑን ጉዳይ እርሱት። ክርስቲያኖች ማን ነግሯት ወይን አለቀባቸው አለች የሚለውን አስቡት። ማን ነገራት ለኪዳነ ምሕረት? እስኪ ንገሩ ክርስቲያኖች፣ ማን ነገራት? አቤት በድንግል ማርያም በራሷ በኪዳነ ምሕረት አፋችሁን እስኪ ያንቀሳቅሱት። ማን ነገራት?
አቤት ይኸውላችሁ የእኛ እናት ኪዳነ ምሕረት እዚህ መጣችሁ አልቅሳችሁ አይደለም፣ ቃል አውጥታችሁ ተናግራችሁ አይደለም። የዶኪማስን ጉድለት ያወቀችው ፊቱን አይታ ነው። ምኑን አይታ? እንደው ሄዳ የወይን ጋኖችን አይታም አይደለም። አረ እንደው ወይናችን አለቀ ብሎ ሹክ ያላት ሰው ኖሮ አይደለም። ፊታቸውን አይታ ጓዳቸውን አወቀች። እስኪ አብራችሁ ይበሉ። ምን አይታ ምን አወቀች? አቤት አሁን እናንተ የሆነ ባለስልጣን ቤት ብትሄዱ ብትገቡ እና ግቡ ተብላችሁ ችግራችሁን ተናገሩ ብትባሉ ዝም ብላችሁ ብትቀመጡ ምን ልታዘዝ ጌታዬ ምን ልታዘዝ እመቤቴ ቢላችሁ ባለስልጣን ዝም ብላችሁ ብትቀመጡ ችግራችሁን ይፈታል የከተማው ባለስልጣን? መፍታት አይደለም ይገባዋል ወይ መጀመሪያ ለምን እንደሄዳችሁ ለምን እሱ ቢሮ እንደገባችሁ ያውቃል አያውቅም? ዝምታን ምን ስለማያውቅ የኪዳነ ምሕረት ቤት ግን ነው። ይሄው የዶኪማስ ቤት ምስክራችን ነው። ዝም ብለው የሚያደርጉትን አጥተው ተስፋ ለቆረጡ ሰዎች አፈርን ያለ አቅማችን ብዙ ሰው ጠርተን ደግሰን በከተማው መሳቂያ ሆን ብለው መሳለቂያ ሆን ብለው ማፈር ለጀመሩት ለነዚያ የሰርግ ደጋሾች ፊታቸውን አይታ ጎደሏቸውን ያወቀች የኛ እናት ኪዳነ ምሕረት እኮ ናት። ክርስቲያኖች አሁን ይህች እናት ድንግል ማርያም የጉድለታችን ሙላት ናት። የጉድለታችን ምንድናት አልኳችሁ? ጨርሳለሁ ስለ የኔ ነገር አንዳንድ ጊዜ ይሄ አውደ ምሕረት እኮ የአውደ ምሕረት አትሮንስና የፖለቲካ ስልጣን በነገራችን ላይ ሲቆይ ነው የሚጥመው መሰለኝ። መጀመሪያ ነው 30 ደቂቃ ብልጋ ከዛ አረ በቃ ሲባል ነው ብዙ ጊዜ መምህር የሚወርድ አይታችኋል አይደል? በጆሮአችን አረ ወረድ ይበቃል እና ሲቆይ መሰለኝ። ለማንኛውም እስቲ ምን እያልኩ ነው? ሁለት ነገር ልናገር ብዬ ነው። ኪዳነ ምሕረት ብዙ ጊዜ የማንናገረው የአድዋ ታሪክ ላይ አንድ ታሪክ ጸሐፊ ያሉ በጣም የኢትዮጵያን ታሪክ የሚጽፉ የቅዱስ ጊዮርጊስን ብቻ ታምር ነው እኛ የምንናገረው የኪዳነ ምሕረትን ታምር አልተናገርንም ይላሉ እኒህ ታሪክ ጸሐፊ። ኪዳነ ምሕረት ምን አደረገች እስኪ? በአድዋ በዛ በየካቲት 16 ጠላት ከ23 በፊት የካቲት 23 በፊት ዝግጅት እያደረገ ነበር። ጠላት ምን እያደረገ ነበር? እና እዚህ ትግራይ ውስጥ ኪዳነ ምሕረት የሚባል አካባቢ አለ በቤተ ክርስቲያን የሚጠራ ምን የሚባል አካባቢ አልኳችሁ? ከሁለት አቅጣጫ ሰላዮች ካርታ ስለው እዚህ ቦታ ላይ እንገናኝና የሚደረገውን እናደርጋለን፣ ስለላውን አከናውነን ጦሩ የት እንዳለ ምን አቅም እንዳለው ምን መሳሪያ እንደያዘ ዝግጅቱን አይተን እንመለሳለን ብለው ከሁለት አቅጣጫ የጣሊያን ሰራዊት መጥተው ነበር፣ ወደ መሃል ሀገር ማለት ነው። ካርታውን አውጥተዋል። ሁለቱም ከተለያየ አቅጣጫ ነው የመጡት እና በሰዓቱ ሲደርሱ ቦታው ላይ በካርታው መሰረት ኪዳነ ምሕረት ይላል። ጠየቁ። ኪዳነ ምሕረት ማለት ይሄ ነው እንዴ አሉ። አይደለም፣ የሁለት ሰዓት መንገድ ይቀራቸዋል፣ በዚህ ሂዱ አሏቸው። ሄዱ። እነዚያኞችም በተባለው በካርታው ላይ አንብበው ደረሱ። ይሄ ነው እንዴ ኪዳነ ምሕረት? አይ እንደዚህ የሁለት ሰዓት። እነዚያም በሌላ መንገድ ሄደው ጠላት ከኢትዮጵያ ያለውን ትጥቅ እንዳያይ ከኢትዮጵያ በኩል ያለውን ዝግጅት እንዳያይ አይኑ ጨለማ ጉልበቱ ቄጤማ የሆነው በኪዳነ ምሕረት ዕለት ነው። የሚገርማችሁ ቅድስት ኪዳነ ምሕረት ሀገር ጠብቃለች እያልኳችሁ ይሄንን ከታምረ ማርያም ልንጽፈው ይገባ ነበር ይላሉ ታሪክ ጸሐፊ። አልተጻፈም። ለማንኛውም የአስራት ሀገሯን ድንግል ማርያም ጠብቃለች። ገበዘ ኢትዮጵያ የምንለው ቅዱስ ጊዮርጊስ ብቻ አይደለም፣ እማምላክ ኪዳነ ምሕረት ኢትዮጵያን ጠብቃለች። ሀገራችንን የጠበቀች ድንግል ማርያም የሞተውን የዳዊትን ስም ጠርቶ እግዚአብሔር አምላክ ይህችን ከተማ ድናት ዘንድ እጋርዳታለሁ እንዳለ የእናቱን ስም የኪዳነ ምሕረትን የድንግል ማርያምን ስም ጠርተን ተማጽነን ሀገራችን ኢትዮጵያን ይምርልን ዘንድ እኛን ይምረን ዘንድ ጉድለታችንን ይሞላ ዘንድ ቅዱስ ፈቃዱ ይሁንልን።
እስኪ መጨረሻ አብረን እንበለው። ስለ እኔ በሉ እስኪ፣ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። ስለ ዳዊት ብሎ የይሁዳን ከተማ ከጋረደ ስለ ኪዳነ ምሕረት ብሎ እኛን ከመከራ ሁሉ ይጋርደን። ስለ ዳዊት ብሎ የይሁዳን ሕዝብና የይሁዳን ከተማ ከጋረደ ስለ እናቱ ስለ ወላዲተ አምላክ ብሎ ደግሞ ኢትዮጵያን ይጋርድልን። የደም ደመና ርቆ የጦርነት ጋሻ ድምፅ ርቆ የዝማሬ ድምፅ እንደው ተውት ከነ ልዩነታችን የአዛን ድምፅ እየሰማን የምንኖርባትን ኢትዮጵያ እግዚአብሔር ያምጣልን። የጥይት ድምፅ ይጥፋልን እንጂ የቅዳሴው የአዛኑ ድምፅ አያጣላም። ይሄ ፖለቲካ የፈጠረው ጠብ ነው። ሃይማኖቶች የፈጠሩት አይደለም። እግዚአብሔር በአንድ ምድር ላይ እያኖረን ለእግዚአብሔር ገዳይና ሟች አንሆንም። እኛ ግን በሃይማኖት ላይ ሌሎች እጆች ሲገቡ ሁሉም ክፉ ይሆናል። ለማንኛውም ስለ ዳዊት ብሎ እግዚአብሔር ይሁዳን ጋርዷል፣ ሕዝቅያስን ጋርዷል። ስለ እናቱ ስለ ድንግል ማርያም ብሎ ዳግመኛ ሕዝባችንን እኛን ሕይወታችንን ይጋርድልን። ስብሐት ለእግዚአብሔር።